በብዙዎች ዘንድ ተወዳጅ የሆነችውና በስስት የምትታየው ፍናን መሞሸር አነጋጋሪና አስደናቂ ነገር ሆኗል። በሌላ በኩል ደግሞ ከ10 ዓመታት በላይ አብሯት ያስቆጠረውና ፊቱ ድብቅ የነበረው የአሁኑ ባሏ ማን ነው የሚለውን እንነግራችኋለን። አብራችሁን ቆዩ። ሰላም እንደምን አላችሁ? ይህ ሮም ቲዩብ ነው። አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘንላችሁ እንቀርባለን። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ እየጠየቅን ለብዙዎች እንዲዳረስ ሼር፣ ሀሳብና አስተያየታችሁ ስለሚያስፈልገን ደግሞ ኮመንት እያደረጋችሁ እንድትከታተሉን ግብዣችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ወደ ዝግጅቱ እንለፍ። ፍናን ህድሩ ተወልዳ ያደገችው በአዲስ አበባ ሳሪስ አዲሱ ሰፈር እየተባለ በሚጠራው አካባቢ ነው። ያደገችበት መንገድ የተገደበና ውስን እንቅስቃሴ የነበረበት ከትምህርት ቤት ወደ ቤት እንደሆነ በሚዲያዎች ላይ ስትናገር ተሰምታለች። እናቷ አስቴር አርአያ ይባላሉ። ለብቻቸው ያሳደጓት ሲሆን ስለ እናቷ ስትናገር እንባ ይተናነቃታል። እናቴ ለህይወቴ አስፈላጊና መሰረቴ ናት ትላለች። ለብቻቸው ሲያሳድጓት ለሷ ካላቸው ፍቅር የተነሳ ይቆጣጠሯት እንደነበርና ካደገችበት ሰፈር ውጭም ሌላ ሰፈር አታውቅ እንደነበር ትናገራለች። ፍናን አሁን ላይ በብዙ ሰዎች እንደምትወደደው ሁሉ ከልጅነቷ ጀምሮ በርካቶች ይወዷት እንደነበርና ገና ታዳጊ በነበረችበት እድሜ እንኳን በርካታ የፍቅር ደብዳቤዎች ይደርሷት እንደነበር ይነገርላታል። ወደ ፊልምና ማስታወቂያ ለመግባት ገና ከ8ኛ ክፍል ተማሪነት ጀምሮ ፍላጎት የነበራት ፍናን ገና መንገዱን ባልጀመረችበት በዛ እድሜዋ እንኳን በተስፋዋ ያላት እምነት ከፍ ያለ እንደነበርና ለእናቷም አንድ ቀን ታዋቂ ሆኜ ሰይፉ ፋንታውን ሾው ላይ እቀርባለሁ እያለች ትነግራቸው እንደነበር በራሱ ባለመችው ሾው ላይ ቀርባ ተናግራለች። በሰይፉ ፋንታውን ሾው ላይ ከመቅረብም አልፋ ቃለ መጠይቅ እንዲያደርግላት የተመኘችው ሰው ለሽምግልናዋ አንዱ ሽማግሌ ሆኖ እንደተሰየመ ይታወቃል። ወደ ነበራት ህልም ወደ ፊልምና ማስታወቂያ ለመግባት ለመንገዷ የመጀመሪያ ስራ የነበረውና አሁን ያገኘቻቸውን እድሎች መክፈቻ ብቻ ሳይሆን የትዳሯ መንገድም የነበረው ማሬ ማሬ የተሰኘው የሱ ባለው ይታየው ዘፈን እንደነበረ ይሰማል። ለመጀመሪያ ጊዜ እዚህ ዘፈን ላይ ሞዴል ሆና የሰራችው ፍናን ሁሉም ሰው በሚባል ደረጃ ዘፈኑን ከሷ መልክ፣ ሳቅና የልጅነት ቅብጠቷ ጋር ያላያያዘው አልነበረም። በርካቶች አይነ ህሊና ላይ የተቀመጠችበት የመጀመሪያ ስራዋ ነው። ታዲያ በምን አጋጣሚና እንዴት ይህ የሙዚቃ ቪዲዮ ላይ መኖሯ ወደ ትዳር አመራ እያላችሁ እየጠየቃችሁ ይሆናል። እንዴት እንደሆነ እንንገራችሁ። ከ10 ዓመት በፊት ነው ዘፈኑ የወጣበትና በሰፊው የሚደመጥበት ጊዜ። በኤግዚቢሽን መድረክ ላይ እሱ ባለው ይታየው ማሬ ማሬ የተሰኘውን ዘፈን እየዘፈነ ሰውም ዘፈኑን ከመውደዱ የተነሳ ደጋግሞ እንዲዘፈን ይጠይቃል። እሱ ባለው ከ4 ጊዜ በላይ ዘፈኑን በመድረኩ ላይ ተጫውቷል። አንድ ሰው ግን የዘፈኑ እንደዛ መደጋገምና ሰዎች እንዲደጋግመው የፈለጉበት ሁኔታ አስገርሞት ጓደኞቹን ይጠይቃል። ለምንድን ነው በተደጋጋሚ እየተዘፈነ ያለው? ጓደኞቹም ዘፈኑ በጣም ደስ የሚል እንደሆነና በቪዲዮ ክሊፕም እንደተሰራለት እሱንም በርካታ ሰዎች እንደወደዱት ይነግሩታል። እሱም እስኪ ቪዲዮውን ልየው ብሎ ሲያይ አይኑ ፍናን ላይ አረፈ። ምክንያቱ ሌላ አልነበረም። ከዛ በፊት ያውቃት ነበር። በዛ ጊዜ ነበር የጋራ ጓደኞች እንዳሏቸውና እንዲያስተዋውቁት እንደሚጠይቃቸው ለጓደኞቹ የነገራቸው። ትውውቃቸው ታዲያ ትውውቅ ብቻ ሆኖ አልቀጠለም። ወደ ፍቅር አድጎ ወደ 10 ዓመት የሚጠጋ አብረው አሳልፈዋል። አሁን ላይ ደግሞ ዓመታት ያሳለፈው ፍቅር በትዳር እንደ አዲስ ተጀምሯል። ባለቤቷ ፍቅረ አብ ተብሎ ይጠራል። ጠንካራ ሰራተኛና ታታሪ እንደሆነ ይነገርለታል። ከዓመታት በፊት የተጀመረው ይህ ፍቅር ታዲያ የተደበቀ አልነበረም። በተለያዩ መንገዶች ከሱ ጋር የተነሳቻቸውን ፎቶዎች ፊቱም በኢሞጂ እየሸፈነች ስለምትለቃቸው ማን ይሆን የሚል ጥያቄ በበርካቶች ውስጥ እንደነበርና በርካቶች ቅርቧ የሆነ አርቲስት ይጠብቁ እንደነበረ
አሁን ባጋራቻቸው በግላጭ የሚታዩ የሰርግ ፎቶዎች ላይ ኮመንት ሲሰጡ ተመልክተናል። በበርካታ ትዕይንቶች የተሞላው የፍናን ሰርግ ታዲያ አሁን ላይ በማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። በሚታዩት ቪዲዮዎችና ፎቶዎች ላይ ታዲያ የወዳጆቿን ደስታ ፊታቸው ላይ እንዲነበብ ያደረገና ወደ ሰው የሚጋባ ነበር። በሰርጓ ፕሮግራም ላይ ሚዜ አጃቢዎች የነበሩት ጓደኞቿ ኑሐሚን መሰረት፣ ማርታ ጎይቶምና ሰላም ተስፋዬ በትልቅ ደስታ ሰርጓን አድምቀውና ሞቅ አድርገው ተስተውለዋል። ለባለትዳሮቹም የተለየ የነበረው ማሬ ማሬ ሙዚቃ ፕሮግራማቸው ላይ እየተዘፈነና በጓደኞቻቸው ተከበው የፍቅር መጀመሪያ ምክንያት የሆናቸውን ሙዚቃ ሲደምቁበት ታይተዋል። ያ ረጅም ዓመት የነበረው ፍቅርና ትውውቅ ፈጣሪ ፈቅዶ ወደ ትዳር ተቀይሯል። ታዲያ ከመጀመሪያው ከሽምግልናው ጊዜ ጀምሮ አነጋጋሪ በሆነ ደረጃ ነበር ፕሮግራሞቹ እየተካሄዱ የነበረው። ከተዘጋጁት ፕሮግራሞች ሁሉ ግን ከሳምንታት በፊት የነበረው የገአት ፕሮግራም በርካቶችን ሲያነጋገር ቆይቷል። ሴት ልትወልድ ስትል የሚዘጋጅ ነው በሚል ፍናን ህድሩ እርጉዝ እንደሆነች አድርገው ሲናገሩ ተሰምቷል። ይሁንና ባገኘናቸው መረጃዎች መሰረት ገአት ለሰርግ ፕሮግራም 2 ሳምንት ሲቀረው ማለትም የሰርግ ጊዜ ሲቃረብ የሚደረግ የገንፎ ፕሮግራም መሆኑንና ለእርጉዝ ሴት ጊዜዋ ሲደርስ ብቻ የሚዘጋጅ አለመሆኑን ነው። በሌላ በኩል አሁን ላይ አድናቂዎቿ፣ ወዳጆቿና ቤተሰቦቿ ትዳሯ እንዲባረክና የአብርሃምና የሳራ እንዲሆን ምኞታቸውንም እየገለጹላት ይገኛሉ። ከአድናቂዎቿ የመጣው አንድ መልእክት ግን ለኛ ስላዝናናን እናጋራችሁ። እንዲህ ይላል። የኢትዮጵያ ወንዶች አደራ ሰተናሃል። የብዙዎች ስስት የሆነችውን ነውና የወሰድከው ተንከባከባት የሚል ነበረ። እናንተስ ምን ትላላችሁ? ሮም ቲዩብን ነበር ስትከታተሉ የነበረው። አዘጋጅቼ ያቀረብኩላችሁ ደግሞ ሮማን ጌቴ ነኝ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ አብራችሁን እንድትሆኑ ቤተሰብ እንድትሆኑን እየጋበዝን በሌላ ዝግጅት እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።